እንዴት ናችሁልኝ ክብሯን አድማጮችና ተከታዮቼ ሰላማችሁ ይብዛ። ገና ማሰልጠኛ በአውራ ጎዳና ላይ የሰራነው ስራ አንድ ድንቅ ስራ ላሳያችሁ ወደድኩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ተቀላቀሉልኝ። ከጅማሬው ጀምሮ በቱሉ አራራ ወይም በተፍኪ ላይ ያሳየነው ድንቅ ብቃት መልሰን በአለም ገና ማሰልጠኛ ላይ ሰርተነዋል። ምክንያቱም አንዴ አጋጣሚ ነው ተር ሲቲ የእንግሊዝ ፕሪሚየር ሊግን ታምር በሚመስል ሁኔታ ዋንጫ አንስቷል። ግን ቢደግመው ኖሮ ብቃት እኛ ግን ሪያል ማድሪድ ሎስ ብላንኮሶቹ እንደ ሻምፒዮንስ ሊግ ምሽት ያብረቀረቅንበትን ስራን የሰራነው። ምክንያቱም እቺ ሀገር ወሬ ብቻ ሳይሆን የሚያስፈልጋት በታላቅ ስራ ተነሳሽነት ወጣቱ ወደ አዲስ አስተሳሰብ እናም ይህንን ስራ ይዤላችሁ ቀርብ ያለው አውራ ጎዳና ማሰልጠኛ ማዕከል ከፍተኛ የሆነ የአቅም ያላቸው አስተማሪዎች፣ አቅም ያላቸው አመራሮች የተሰባሰቡበት ነው። ምክንያቱም ከ1948 ዓመተ ምህረት ጀምሮ በማሰልጠን በመፈተን እንዲሁም ጥገና በመስራት ብዙ አስተዋጽኦ ለኢትዮጵያ ሀገራችን ያበረከተ ነው። አውራ ጎዳና ማለት ኢትዮጵያ ማለት ነው። ደግመዋለሁ፣ አውራ ጎዳና ማለት ኢትዮጵያ ማለት ነው። ዓለም ገና ስትጀምር የነበረው ጥቂት በሆኑ ሰዎች ገበሬዎች ነበሩ፣ ትንሽ ባላባቶች የነበሩት ነበር። ግን አውራ ጎዳና ከተቋቋመ ጀምሮ እየሰፋች እያደገች በየትኛውም አካባቢ እንደተደረገው ማለት ነው። በመቀሌም ይሁን በአዲግራትም ይሁን በወለጋም ይሁን በነቀምት፣ በድሬዳዋ፣ በጎዴ፣ በጎጃም፣ በጎንደር፣ በወሎ፣ በየትኛውም ክፍለ ሀገር፣ በጋምቤላ ኢትዮጵያ ያልዳሰሰበት አውራ ጎዳና የለም፣ ያልሰራበት ስራ የለም እና ዓለም ገና ማሰልጠኛ ብቸኛው የአውራ ጎዳና ማሰልጠኛ ተቋም ነው። በግሬደር፣ በኤክስካቫተር እንዲሁም በቴክኒክ ዙሪያዎች ደግሞ በብየዳ፣ በቦዲ፣ በመካኒክ፣ በኤሌክትሪክ፣ በማሽኒስት ብዙ በኢንጂነሪንግ ዘርፍ ብዙ ለውጥ በአስፓልቱም በብዙ ማቴሪያል ቴስት የሚደረግ ብዙ ስራዎችን ድንቅ ስራዎችን ሰርተናል። ስለዚህ ከጅማሮ አንስተን የሰራነውን ስራ ነው። ምክንያቱም ጠቅላይ ሚኒስትራችን አብቹ ምክንያቱም ወጣት መሪ ስላገኘን የህዝቡን አመለካከትና ፍላጎት አንድ ስቴፕ ወደፊት ያራመደ ስራ እንድንሰራ ይፈልጋል። ሁሌም በተጨባጭ ስራ ወሬም ብቻ ሳይሆን በተጨባጭ በስራ ላይ የዋለ ነገር ስራ ሰርተናል። ምክንያቱም ሀገራችን ከአድዋ መለስ ብዙ ወደ ኋላ የሄድንበት ስንክሳር አለ። ስለዚህ ወገኖቼና ወንድሞቼ ይህንን ምርጥ ስራ ላሳያችሁ ወደድኩኝ። ከጅምሩ ላሳያችሁ ወደድኩኝ። ወንድሞቼና ተከታዮቼ እቺ ሀገር ብዙ ለውጥ ያስፈልጋታል። ፍሮም ዘ ስክራች የሰራነውን ስራ ላሳያችሁ ወደድኩኝ። ምክንያቱም ለለውጥ አመራት ነውና በአዲስ መልክ በሰራነው የእግር ኳስ ሜዳ ሰርተን አቅርበናል። ለሰልጣኞችም እንዲሁም ለማህበረሰቡም ገጽታ ግንባታ የሚሆን ነው። ከታች ጀምረን 6 ሜትር ወደ ላይ ከፍታ ያለውን ስራ እናንተ ለህብረተሰባችን ለሀገራችን አቅርበናል። ምክንያቱም ይሄ ነገር እንደምታዩት በቪዲዮ ሁሉ ነገር ሲጀምር ጀምሮ ያለውን ቀርጬላችሁ ለእናንተ ላስተላለፍ ወደድኩኝ። እስከዛው ተጋብዙልኝ።
እንደ አርሰን ቬንገር ከሃይበሪ የተነሳውን ልፋትና ድካም የእግር ኳስ ቤተሰብ የአርሰናል ቤተሰብ ቀደምት ያሉት ያውቁታልና እንደዚህ አይነት ልፋት ነው ከአቧራው ተነስተን እዚህ ወደ ኤሚሬትስ እንደገቡት ምርጥ ስራ ይዘን ለመምጣት የተባበሩ ወንድሞችም አሉ። በጉልበትም በሐሳብም በሙያም በሁሉም ያገዙኝ ሰዎች አሉ። ከታች ጀምሮ እስከ አመራር ያሉት በገንዘብም በሁሉን ነገር ከጎናችን ሆኖ አሉ። ይህን ስራ ይዤላችሁ የመጣሁት የአንድ ሰው ስራ ሳይሆን የጋራ ውጤት ነውና የሰራነው ስራ ከታች ካለው ከበር ስንገባ ከጥበቃ ጀምሮ ያለው እስከ ጉልበት ሰራተኛ ያለው እስከ ማኔጅመንት ድረስ ዳይሬክተር ድረስ ያሉ ሰዎች ሰፖርት ያደረጉን ነውና ክቡራን አድማጮቼና ተከታዮቼ እንዲህ ያማረ ስራ ለዚች ሀገራችን ለሰፈሬ በመስራቴ ኩራት ይሰማኛል። ለአውራ ጎዳና በመስራቴ ኩራትና ደስታ ይሰማኛል። ይኸው እያማረ እየተዋበ ነው ያለው። በምታዩት መንገድ እየተንቀሳቀሰ ያለ ነውና ወንድሞቼ እንደዚህ እየለፋንበት ስራ ወደ ውጤት ሲመጣ ሲያምር ደስ ይላል። ምክንያቱም ወገኖቼ ልፋት እንዲህ ነው። እንግሊዝ ፕሪሚየር ሊግ ማለት ምጥ ማለት ነው። እንደዛ ነው ተጨንቀን የሰራ ነው። በዚህ ሰዓት አርሰናል 11 ዋንጫ ሲቀረው ጭንቅ ውስጥ እንደገባ ሁላ እኛም ተጨንቀን ነበር። እያንዳንዱ ወደ መጨረሻ ሲመጣ ብዙ የሚያስጨንቁ ነገሮች ነበሩ፣ ግን ቀስ በቀስ ነገሮችን እያስዋብን እያሳመርን ሄድን። ምክንያቱም ብቃት ብቻ ሳይሆን ቅንነት ይዘን የተነሳ ነው። ቅንነትም ጭምር ነው። ምክንያቱም ለሀገራችን፣ ለወገናችን፣ ለመስሪያ ቤታችን ይህን ነገር አስተዋጽኦ ልናደርግ ስለወደድና ስለፈቀድን አላማ ይዘን ተነሳን። ብቃትም ስላለን ይሄን የመሰለ ሜዳ ልንሰራ ችለናል። ፈጣሪ እግዚአብሔር ረድቶናል። በሀሳብም በምንም የረዳችሁን እናመሰግናለን። ምርጥ ስራ ይዘን መጥተናል። ምክንያቱም ይገባናል ብዬ አስባለሁ። ይገባናል። ብዙ የሚገቡን ነገሮች አሉ። የሚገባንም የእናንተ ሞራል የሚገባን በሸገርና ዙሪያ ያላችሁ የመስሪያ ቤት ተቋማት፣ ድርጅቶች፣ ዩኒቨርሲቲዎች፣ ትምህርት ቤቶች እንደዚህ አይነት ምርጥ ስራ ይዤላችሁ እንድቀርብ ከፈለጋችሁ ስልኬ የቲክቶክ አካውንቴ ላይ ባዮ ላይ አለና ኮንታክት አድርጋችሁ ልታገኙ ትችላላችሁ። ምርጥ ስራዎችን ዘርፈ ብዙ የሆኑ ስራዎችን ልሰራላችሁ እችላለሁ። የአሁኑ ወጣት የሚያስፈልገው ጥሩ ነገር ነው። ለልጆቻችን ወደፊት ብራይት የሆነ ነገር ያስፈልጋቸዋል ለኛም። ስለዚህ ወንድሞቼና እህቶቼ እቺ ሀገር ኢትዮጵያ ሪያል ማድሪድ ሳንቲያጎ በርናባው ኦልድ ትራፎርድ እንዳይመስል ወይም ኤሚሬትስ እንዳይመስል ይሄ ከሳንቲያጎ በርናባው የሚበልጠው ዓለም ገና ላይ ያለ ነው። ዓለም ገና ላይ ሰርተነዋል። ለእግር ኳስ ሜዳ ኳስ ወዳድ በሙላ መታችሁ ስንጫወት ደግፉ ነው የምትችሉ ደግሞ መታችሁ መጫወት ትችላላችሁ። እንወዳችኋለን። ብዙ ምርጥ ስራ ያስፈልጋታልና ኢትዮጵያን የመሰለች ሀገር የተሻለ ነገር ያስፈልጋታልና ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ተቀላቀሉልኝ። እወዳችኋለሁ። ኢትዮጵያ ለዘላለም ትኑር። መልካም እድል